አለ ሰው አለ የሰው አለ ሰይ ቦምበር ቶሚ አይ የሰው ያለ ሪከርድ ሰበርክ ጎሽ እንደ ቶሚ ቁጭ በል ተወጊና በወጊ መካከል 24 ሰዓት አገለግላለሁ። ጎሽ ቶሚ እኔ እኮ ይሁን ቶሚ ያለበት ቦታ አምታታውና ውቃው አይጠፋም የተባለው ለሐሜት እንደሆነ ገብቶኛል። እንዴ አይምሮ ናውጣ ካንተ ጋር ነው መደራደር ነው ፈልገው ላናና ይደለም እኔ ማኞኝ ፍርም አድርግልሃለሁ። እሱ ትንሽ ይራፍ እያንዳንዱ በሽተኛ የራሱን ወንበር ይዞ ይምጣ። ተሸክመ መመተ ሁከት ያለበትም እንደው ቶሎ እንዲስተናገድ ወንበር ይዘክና ብለህ ምንድነው ሰው እሱ ደግሞ ያስከው የምን ዝርዝር ነው? አንድ ቤተሰብ ሙሉ ሁከት ያለበት ብዛት 140 አግኝቻለሁ። ወጣቶች እድሜያቸው መካከለኛ የሆኑ ከ220 በላይ አግኝቻለሁ። ሰው ላይ ያልገነባ ነው መቼም ሀገር ላይ አናገኘው። ለምን አልገነባነውማ እንዴ? በተናጠል በተንቀሳቃሽ የተቀላቀሉ ከውጪ የመጡ ለረፍት የተባረሩ በስፔሻል እንዲያዝልኝ ይፈልጋል። ከሀገር ውጭም አካታል እና በስፔሻል በቪአይፒ ነው የሚታሰብልህ። እንዲታሰብልኝ የምፈልገው በተናጠል እንዴ መች ነው በነፍስ ላይ እንደዚህ ቀብድ መያዝ የተጀመረው? እንዴ ከባህር ማዶ የአንድ የወንዝ ልጆች እንዲሆኑ እንዲተደራረጉ አንዱ ላይ በነፍሱ ላይ ቀብድ የያዘ ብር አስራከ የሚባለው ነገር እንዴ ለሱ እግዚኦታ አልጨረስንም እንዴ? አይ ቶሚ እውነትም ቶሚ የሌለበት የተባልከው ለዚህ ነው። ታምታታለ ይሄው ደግሞ የማምታታት እውቅናን ከፍ ያደርግ ወቅታው ያስከው ነፍስ ላይ ያስክ የነቀለ የሸረፈ ሁሉንም አላዝልም ብላ እኮ ነው ያባረረችው። ቆይ ይሄ የነቀለውና የሸረፈው ለእረፍት ወደዚህ ሸክሙን የመጣው ምን ነው? እሷስ እዛው የለመዳችሁበት የታዘላችሁበት የልጅነታችሁ ላይ ጀርባችሁ ላይ ውጡ ስትል የተሸረፈና እንደው የነቀለው እዛው እሷ አትለማመደውም ነበር እንዴ? ይሄ ምረ ባላ ሀገር ታዝኖ ያሰቃየበትን ጀርባ ድጋሜ ተመልሶ መጥቶ ለያውም ሸርፎ ይሄ ልክ ነው። ይሄ በባህል የሚምታታበት ይሄ ባንዴ ዘመናዊነት ውስጥ ዝልቅ ብሎ ገብቶ እዚህ መጥቶ አጃክ የሚለውማ እሱ ለእረፍት አይደለም የመጣው። እሱ ሁከቱን ይዞ ነው የመጣው። እዚህ ደግሞ በደንብ ሊያደበላልቀው ነው ሁከቱን። እንዴ ወይ የነቀለ ወይ የሸረፈ ሲያንሰኝ እማኝሆነ ትፈርምልኝ ያላት የለፋንበትስ ክምር ጨው ሲናድ የገባው ያለቅሳል ያልገባው ይልሳል አለ ገስጥ እንዴ በነፍስ በአንድ ግለሰብ ይታሰብልኛል። ቀምሶ መሮት ከተፋው ወንበር ይዞ ከመጣችለው ከዚህ በላይ ወዶ ያለቅሷል እንዴ? አይ ብቻዬን አይደለም የማወራው። ቆይ መጣሁልህ። ኧረ እኔን ትገላግለኛለህ። ሳይጀማምረኝ አይቀርም እኔ ላይ መጀመሪያ ሙከራን ታደርጋለህ እንዲህ እዚች ላይ እንግዲህ ወጊና
ተወጊ ይለያል። እንዴ 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 ለተቀመጠም ላልተቀመጠም ለመዳኑ የነፍስ ቀብድ ይላል እንዴ 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 ቻይንማ አልቃጠልም ተቀምጬ። አይ ቻይን አልቃጠልም።